የጎሳ፣ የሃይማኖት፣ የቋንቋ፣ የባህልና የጋራ ታሪክ በእጅጉ ያቆራኛቸው የአፍሪካ ቀንድ ሀገሮች ምንም እንኳ ከበርካታ የዓለም ሀገሮች በተለየ የተጋመደ ዝምድና ቢኖራቸውና በስትራቴጂካዊ አቀማመጡ ተፈላጊ ቢሆንም የአገሮቹ የተበላሸ የውስጥ ፖለቲካ ስሪት ቀጠናው ያልተረጋጋና ረሃብ የበረታበት የሚል ስያሜ መለያው እንዲሆን አድርጓል። የጸጥታ ችግር መለያው ባደረገው ቀጠና ውስጥ በዋናነት በአልሸባብ እየታመሰች ያለችው ሶማሊያ እንደ አውሮፓውያን አቆጣጠር 1992 ጀምሮ በተባበሩት መንግስታት ድርጅትና በአፍሪካ ህብረት በሚደገፍ የሰላም አስከባሪ ኃይል እየተጠበቀች አሁን ድረስ ቀጥላለች። እንደ አውሮፓውያን አቆጣጠር ከ1943 ጀምሮ በተለይም በእንግሊዝና በጣሊያን ቅኝ ግዛት ስር የነበሩት የአሁኗ ሶማሊያና ራስ ገዟ ሶማሌላንድ ውስጥ በወቅቱ እያደገ በነበረው የሶማሌ ብሔርተኝነት ንቅናቄ ከጅቡቲ ከኢትዮጵያና ከኬንያ ግዛት በመውሰድ ታላቋ ሶማሊያ የተሰኘ አንድ የሶማሊያ አገር የመመስረት ህልም ነበራቸው። ታላቋን ሶማሊያ ለመመስረት የነበረውን ህልም ለማሳካት ዋነኛ ማጠንጠኛ የነበረውና የኢትዮጵያ ሶማሌዎችን ለመጠቅለል እንደ አውሮፓውያን አቆጣጠር ከ1977 እስከ 1978 ድረስ በወቅቱ በስልጣን ላይ የነበሩት የሶማሊያ ፕሬዝዳንት መሐመድ ዚያድ ባሬ በኢትዮጵያ ላይ የከፈቱት ጦርነት በኢትዮጵያ ድል አድራጊነት ተጠናቆ እቅዳቸው ሳይሳካ መቅረቱን የታሪክ ድርሳናት ይናገራሉ። የዚያድ ባሬ ጦር በኢትዮጵያ ሰራዊት በመሸነፉ ታላቋ ሶማሊያን የመፍጠር እቅድና ፕሮጀክት እየተዳከመ የቁልቁለት ጉዞ መግባቱን ይልቁንም የውስጥ የፖለቲካ ሽኩቻውና የጎሳ ክፍፍሉ ፕሬዝዳንቱን በ1991 ከስልጣን እንዲወገዱ አደረጋቸው። የታላቋ ሶማሊያ እቅድ መዳከምና በጎሳ ፖለቲካ ሽኩቻ የፕሬዝዳንት ባሬ ከስልጣን መወገድ ሶማሊያን ለባሰ ብጥብጥና የቀጠናው የአሸባሪ መደብር በማድረጉ ነበር 1992 በተመድና በአፍሪካ ህብረት የሚደገፍ የሰላም አስከባሪ ኃይል እንዲሰማራ የተደረገው። በፌዴራል ስርዓት የምትተዳደረው ሶማሊያ ከዚያ ጊዜ ጀምሮ ሰላም ያጣው የአገሪቱ ህዝብና መንግስት የኢትዮጵያ መከላከያ ሰራዊትን ጨምሮ አገሮች በሚያወጡት ሰራዊት እየተጠበቀ ከመሆኑም በላይ ሶማሊያ የግዛቷ አካል ናቸው የምትላቸው ፑንትላንድ፣ ጁባላንድ እና ጋልሙደንግ የተሰኙ የጎሳ አስተዳደሮች ራሳቸውን ከማዕከላዊ መንግስት ለመለየትና ራስ ገዝ ለማድረግ በሚያደርጉት ግብግብ ግጭቶች መስማት የተለመደ ሆኗል። ከሁሉም በላይ ግን ከ3 አስርተ ዓመታት ቀደም ባሉ ጊዜያት የሶማሊያ አካል አይደለውም ዓለም ይወቅልኝ ያለችውና ከ1880ዎቹ እስከ 1960 ድረስ በእንግሊዝ ቅኝ ግዛት ስር የነበረችው ሶማሌላንድ ከሞቃዲሾ ጋር ተቃርና ራስ ገዝ በመሆን የራሷን መገበያያ ገንዘብና ፓስፖርት በመያዝ ከሶማሊያ በተሻለ ሰላማዊና ዴሞክራሲያዊ የሚባል መንግስታዊ መዋቅር አደራጅታ የአገር ዕውቅናን እንዲሰጣት ስትማጸን ቆይታለች። በዚህ ሰላም በራቀው ቀጠና ታዲያ ከሰሞኑ ከእስራኤል መንግስት በኩል የተከሰተውና ለሶማሌላንድ የተሰጠው ይፋዊ የአገርነት ዕውቅና ድንገተኛ ሆኖ ከሶማሌላንድ አልፎ ለቀጠናው የጂኦ ፖለቲካ ቁመና አዲስ ገጽታን ይዞ የተከሰተ ሰሞነኛ አጀንዳ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታህሳስ 26 ቀን 2025 አመሻሽ ላይ በግል የፌስቡክ ገጻቸው ይፋ ባደረጉት መልእክት የሶማሌላንድ ሪፐብሊክ ነፃና ሉዓላዊ አገር መሆኗን ይፋዊ ዕውቅና መስጠቴን አስታውቃለሁ ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ዕውቅናው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሌላንድ ፕሬዝዳንት አብዱርሃማን መሐመድ አብደላሂ ጋር በጋራ የተፈረሰ ስምምነት መሆኑን አስታውቀዋል። ጠቅላይ ሚኒስትሩ አክለውም ስምምነቱ በ2020 በፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን ጠንሳሽነት የተፈረመው አብርሃም አኮርድ ስምምነት መንፈስ መሆኑን ተናግረዋል። በአሜሪካ ዋሽንግተን በ2020 የተፈረመው የአብርሃም አኮርድ እስራኤል፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሞሮኮና ሱዳን ፈራሚዎቹ ሲሆኑ ስምምነቱ በእስራኤልና በአረቡ ዓለም መካከል ለወዳጅነትና ለትብብር የሚያገለግል ታሪካዊ የሚል ስያሜ ተሰጥቶት ነበር። ይሁን እንጂ እስራኤል ምንም እንኳን እንደ አውሮፓውያን አቆጣጠር በ2020 ከአረቡ ዓለም ጋር ሰላማዊ የተባለውን የትብብር ስምምነት አደረገች ቢባልም ጥቅምት 2023 በጋዛ የሚንቀሳቀሰው ሐማስ የተሰኘው ታጣቂ በእስራኤል ላይ የፈጸመውን ድንገተኛ ጥቃት ተከትሎ እስራኤል ታጣቂውን ለማጥፋት በጋዛ ባካሄደችው 2 ዓመት የፈጀ ደም አፋሳሽ ዘመቻ ከአረቡ ዓለም ጋር እንደገና መቃቃር ውስጥ ገብታ ባላንጣነታቸው ይፋ ሆኗል። እስራኤል ከሶማሌላንድ ባለስልጣናት ጋር ያደረገችው ስምምነት በበርበራ የውሃ አካላት ላይ እግሯን በማሳረፍ በደቡባዊው ቀይ ባህር በኢራን የሚደገፉትን የየመን ሁቲ አማጽያን ጥቃት ለመቀልበስ ትጠቀምበታለች የሚለው እሳቤ የበርካቶችን ቀልብ የሳበ አጀንዳ ሆኖ እየተነገረ ነው።
በተጨማሪም እስራኤል ወደ 6 ሚሊዮን የሚጠጋ ሕዝብ ላላት ሶማሊላንድ የሰጠችው የአገርነት እውቅና ቴል አቪቭን 30 በመቶ የሚሆነውን የዓለማችን የጭነት መርከብ በሚንቀሳቀስበትና ከሶማሌላንድ ራስጌ ያለው እስያን፣ አውሮፓንና አፍሪካን የሚያገናኘው የባብኤል መንደብ ወሽመጥ ላይ በሁቲ አማጽያንም ሆነ በሌሎች አገሮች ሊፈጠሩ የሚችሉ ጥቃቶችን በቅርበት የመቆጣጠር ዕድል ይሰጣታል ተብሏል። ከጥቂት ቀናት በፊት ለሶማሌላንድ የተሰጠውን የአገርነት እውቅና ዋነኛዋ ሶማሊያ፣ ጅቡቲ፣ ቱርኪ፣ ሳውዲ አረቢያ፣ ግብፅ፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ፣ የአፍሪካ ህብረት፣ የአረብ ሊግ፣ የገልፍ ትብብር ካውንስል፣ የኢስላሚክ ትብብር ድርጅት፣ የአውሮፓ ህብረት፣ ቻይናና ኢራንን ጨምሮ በርካታ ሀገሮች የእስራኤልን ውሳኔ ተቃውመው መግለጫ እየሰጡ ናቸው። በቀጠናው ዋነኛ የጂኦፖለቲካ አጋፋሪ እንደሆነች የሚነገርላት አሜሪካ ፕሬዝዳንት ዶናልድ ትራምፕ 2024 በሁለተኛው የስልጣን ዘመናቸው መጀመሪያ አካባቢ ለሶማሌላንድ እውቅና የመስጠት ሀሳብ እንዳላቸው ሲነገር የነበረ ቢሆንም ፕሬዝዳንቱ የእስራኤልን ውሳኔ በተመለከተ ባደረጉት የለበጣ ንግግር ሶማሌላንድ ምን እንደሆነ የሚያውቅ አለ በእውነቱ የሚል አስተያየት መስጠታቸውን በርካታ የአሜሪካ ሚዲያዎች ዘግበውታል። ፕሬዝዳንት ትራምፕ በጉዳዩ ላይ ጥናት እየተደረገበት ነው፣ ብዙ ጉዳዮችን ለመወሰን ጥናት አደርጋለሁ፣ ሁልጊዜም ውጤታቸው ትክክል የሆኑ ትልልቅ ውሳኔዎችን እወስናለሁ የሚል አጭር ማብራሪያም ሰጥተዋል። የሶማሌላንድ ፕሬዝዳንት አብዱርሃማን መሐመድ በቀጠናው ከሚገኙ አገሮች የተሻለ ነው የሚባልለትና በርካታ ዓለም አቀፍ ታዛቢዎች የተሳተፉበትን ዴሞክራሲያዊ ምርጫ አሸንፈው ወደ ስልጣን ለመጡበት በ2004 በተካሄደ የፕሬዝዳንት የስልጣን ርክክብ መቀመጫቸውን በሞቃዲሾ ያደረጉት የአሜሪካ አምባሳደር ሪቻርድ ሪሌ በቦታው ተገኝተው አድናቆታቸውን ሲገልጹ ታይተው ነበር። ሶማሌላንድ ስትሻው የነበረውን የአገርነት እውቅና ያልነበራት ቢሆንም የጅቡቲ፣ ኢትዮጵያ፣ ቱርኪ፣ እንግሊዝ፣ የተባበሩት አረብ ኤሚሬትስና ታይዋን ኤምባሲ አካል ኮንሱሌትና ጉዳይ ማስፈጸሚያ ቢሮዎች ከፍተው ሲንቀሳቀሱና የዲፕሎማቲክ ግንኙነት ሲያደርጉ ነበር። ሶማሌላንዳውያን ከኢህአዴግ ዘመን ጀምሮ ወደ ኢትዮጵያ የሚገቡት በሶማሌላንድ ፓስፖርት ሲሆን በአዲስ አበባ አትላስ አካባቢ የራሳቸው ኤምባሲም አላቸው። የዛሬ 2 ዓመት ገደማ በኢትዮጵያ እያደገ ከመጣው የህዝብ ቁጥርና በቀጠናው እየተለዋወጠ ካለው የጂኦፖለቲካ መቀያየር ለሚመጣ ስጋት የባህር በር ያስፈልጋል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጥቶ መቀበል መርህ ከሶማሌላንድ የባህር በር ለማግኘት በምትኩ ደግሞ ለሶማሌላንድ የአገርነት እውቅና ለመስጠት ከቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ጋር የመግባቢያ ስምምነት ፈጽመው እንደነበርም ይታወሳል። ይሁን እንጂ ሶማሊያ የግዛቴ አንድ አካል ናት የምትላት ሶማሌላንድ ከኢትዮጵያ ጋር የገባችው የመግባቢያ ስምምነት ህገወጥ ነው በማለት ከኢትዮጵያ ጋር ከፍተኛ መካረርና ውጥረት ውስጥ ገብታ እንደነበር አይዘነጋም። በሁለቱ ሀገሮች መካከል ተፈጥሮ የነበረውን መካረር የዛሬ 1 ዓመት በቱርኪ አሸማጋይነት በአንካራ በመገናኘት በተደረገ ስምምነት ኢትዮጵያ የሶማሊያ ሉዓላዊ አንድነት ልታከብር፣ ሶማሊያ ደግሞ ለኢትዮጵያ የባህር በር መተላለፊያ እንድታገኝ የሚያደርግ መፈራረማቸው ተሰማ። በጸጥታው ምክር ቤት የእስራኤልን ድርጊት ባለማውገዝ ብቻዋን የቆመችው አሜሪካ በፕሬዝዳንቱ አማካኝነት እስካሁን በጉዳዩ ላይ ምንም አይነት የተቀየረ ፖሊሲ እንደሌለ ስትገልጽ፣ በርካቶች ግን ቀጣዮቹ እውቅና ሰጪ ሀገሮች አሜሪካም ኢትዮጵያም ሊሆኑ እንደሚችሉ መላምታዊ አስተያየት ሲሰጡ እየተደመጠ ነው። ይሁን እንጂ ቀጣዩ ለሶማሊላንድ እውቅናን የሚሰጠው ሀገር ኢትዮጵያ ወይም አሜሪካ ከሆኑ በቀጠናው አዲስ የምስራቅ አፍሪካ አገር ተብላ የምትጠራ ሶማሊላንድ የመፍጠር ወይም በአፍሪካ ቀንድ ሌላ የጦርነት አውድማ የመፈጠር እድሉ ሰፊ እንደሚሆን ሀሳቦች የተሰነዘሩ ነው። ዘገባው የሪፖርተር ጋዜጣ ነው።